እንደተለመደው ላይክ ሸር በማድረግ አብራችሁኝ ቆዩ። ለማንኛውም ሽሮ በርበሬ ምናምን ሁሉንም ነገር ነው ማቀርብላችሁ ማለት ነው። ቴምር በእሸቱ ቴምር ይገባችኋል መቼም ማለት ነው። ይሄ ስኳር የሌለው ምናምን ነገር እሱ ካርቶኑ 4000፣ ይሄኛው ደግሞ ብትኑ ወይም ደግሞ አንዳንድ ኪሎ ውስጥ ሽግሽግ የሚይዘው ደግሞ እሱ አንዷ በ320 ብር ማለት ነው። ከዛ 8 ነው የሚይዘው ታባዙታላችሁ እላችኋለሁኝ። አጃ በኪሎ 220 ብር የሾርባ የተፈተገ የተፈጨ አጃ ማለት ነው። ገብስ በ200 ብር፣ ሩዝ ደግሞ ኪሎ 120 ብር እና እናንተ በምትፈልጉት አባዙት ማለት ነው። 5 ኪሎም ከፈለጋችሁ 50 ኪሎ ከፈለጋችሁ እንደፈለጋችሁ አለላችሁ ማለት ነው። እኔ አንዳንድ ኪሎ ዋጋ ነው የምነግራችሁ። በምትፈልጉት አባዝታችሁ ታገኙታላችሁ ማለት ነው። እና እነዚህ ቴምሮችን እያሳየኋችሁ ነው። ቴምሮቹ ይሄው፣ እሸቶቹ ይሄው እዚህ ጋር እነዚህ ናቸው። ይሄ ደግሞ እሽጉ ማለት ነው። አንዳንድ ሀባ እሽግ ያለው ውስጡ ላይ ማለት ነው። አልገባንም ስለምትሉ በደንብ ላሳያችሁ ብዬ ነው። የተከካ ገብስ በ200 ብር ብያችኋለሁኝ። ተፈትጎ ያው በቃ አጥቦ መቀቀል ብቻ ማለት ነው። የተዘጋጀ ገብስ 200 ብር። እዚህ ጋር አተርክክ አለ። ፀሐይ ስለሆነ ነው ይቅርታ። ቆንጆ አተርክክ ነው በ200 ብር ኪሎ። አተርክክ ቆንጆ አተር በ200 ፀሐይ ስለሆነ እና እንጃ እንዴ ብዬ ነው። ምስር 240 ኪሎ ቆንጅዬ ንጹህ ታጥቦ ብቻ ምንም ቆሻሻ የሌለው ማለት ነው። ቆንጅዬ ምስር 240 1 ኪሎ። ሩዝ በ120 1 ኪሎ። ያቀራረጽም ችግር ነው ይቅርታ፣ ፀሐይ ነው እንደምታዩት ማለት ነው። እዚህ ጋር ደግሞ ስኳር አለ። ስኳርም ኪሎ በ200 1 ኪሎ 200 ብር በምትፈልጉት አባዙ ብያችኋለሁኝ። እዚህ ጋር ደግሞ ፉል አለ። የፉል ባቄላ ማለት ነው። ባቄላ እሱ ደግሞ ኪሎ በ200 እዚህ ጋር ደግሞ ዱቄት አለ በ10 ኪሎ 1200፣ ባለ 5 ኪሎ 1100። እዚህ ጋር ደግሞ እንግዲህ ጤፍ፣ የተለያየ የእንጀራ እህሎች አሉ ማለት ነው። ቆንጆ ጤፍ በ11000 ብር፣ 10500 እስከ 8000 ጀምሮ ጤፍ እስከ 12000 ብር ድረስ አለ። እናንተ በምትፈልጉት ማለት ነው። ማለት የተለያየ የባህር ዳር ጤፍ ይሉታል፣ የማናገር ምሽንጋ ደግሞ ይሄ ወይም ቢጫ ማሽላ የሚባል ይሄ የሚታያችሁ ማለት ነው። እሱ ኪሎ በ60 ብር። በቃ ጤፍ ቆንጆ አሁን መኸር ሰዓት ስለሆነ ጤፍ በጣም ቀንሷል። በ8000 አለ፣ በ10000 አለ፣ በ9000 አለ፣ በምናምን በ12000 በ11000 ማለት ነው። ቆንጆ ጤፎች አሉ። እንደየሀገሩ ይለያያል። ይሄ ነው ቢጫ ማሽላ ምሽንጋ ማለት። ይሄ በኪሎ በ60 ብር፣ በ70 ብር፣ በ80 ብር ማለት ነው። ይሄ የተለያየ አይነት ብቻ አላውቅም ጥቅሙን ማለት ያው ለእንጀራ እህል ነው፣ ግን እንዴት እንደሆነ የተለያየ ዋጋውን እንጃ። ስሙም ይለያያል። ማሽላ፣ ምሽንጋ፣ ጅሩ ምናምን ይሉታል እላችኋለሁ። ሀባይቢዎቼ እንግዲህ ማዘዝ ከፈለጋችሁ የትም ሀገር ልከላችኋለሁኝ። እዚህ ጋር ደግሞ ቆንጅዬ በርበሬ አለ በ900 ብር ኪሎ 850 900 ከ750 ጀምሮ እስከ ቆንጆ በርበሬ እስከ 950 ማለት ነው። ይቅርታ ቪዲዮ ላሳጥር ፈልጌ ነው፣ አዛን እያለብኝም ነው። ቆንጅዬ በርበሬ 900 850
እና የበርበሬ ምናምን ዋጋ ይሄንን ይመስላል ማለት ነው። እንደገና ደግሞ ዘይት በ5 ሊትር በወፍራሙ 1800 በ5 ዘይት በ5 ሊትር በቀጭኑ 2300 በጀሪካን 6700 ጀሪካን ወፍራሙ ማለት ነው። ዘይት እንደገና 3 ሊትር በሀያት 1200 በቃ እንደዚህ ነው ማለት ነው ዋጋው። ውድ ሀገሬ ልጆች እና ይሄንን ይመስላል ማለት ነው ዋጋ ዝርዝሩ። እንግዲህ የቀረ ካለ ደግሞ እስኪ መቼም ሰው ነኝና ረሳለሁኝ ማለት ነው፣ እሳሳታለሁኝ። የቀረ ካለ ደግሞ ነግራችኋለሁ፣ ያልዘረዘርኩላችሁ ካለ ለማለት ወዳለሁኝ ማለት ነው። ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። ውድ ሀገሬ ልጆች ኸይሩን ሁላ ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።